ሰላም ጤና ይስጥልኝ እንደምን አላችሁ? አዜብ እባላለሁ። እንኳን ወደ አዚ ስታይል ዩቲዩብ ቻናል በሰላም መጣችሁ። አዲስ ቪዲዮ አዲስ ከሆናችሁ እዚህ ቪዲዮ ላይ ፕሊዝ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። የዛሬ የምሰራው የቡና የፊት ማስክ ነው። እንደምታዩት ቡና አለኝ፣ የተፈጨ ቡና፣ ማር፣ ሁለቱን አንድ ላይ ማቀላቀል ብቻ ነው። ሁለቱን በማቀላቀል ቆንጆ ፊት ማስክ ሰራለሁ። ቡና እንደምታውቁት ለቆዳችን በጣም ቆንጆ ነው። ጥርት ያደርግልናል፣ ነጣ ያደርግልናል ቆዳችንን፣ የዳሜጁን ቆዳችንን ያነሳልናል። ይሄው እንደዚህ በደንብ ደቀቅ ያለ ቡና እንደምንፈልገው ነው ብዛቱ የምናረጋው። እኔ 2 ማንኪያ ቡና አረጋለሁ። 2 ማንኪያ ቡና ካረገን 3 ማንኪያ ማር ብናረግ ቆንጆ ነው። እንደ ማራችን ሁኔታ ነው። አንድ ላይ በደንብ አድርገን ማዋሃድ አለብን። ቡና ቆንጆ ነው ለፊታችን፣ ማርም እንደዛው ፊታችንን ሞይስቸራይዝ ያደርግልናል፣ ቆዳችን ላይ ያለውን የሞታውን ነገር ያነሳልናል እና ቆዳችን ለስለስ ያለና ጥርት ያለ ወዛም ቆዳ እንዲሆን ያደርግልናል። በሳምንት አንዴ በ15 ቀን አንዴ ልንጠቀመው እንችላለን። አሰራሩን ያው እያያችሁ ከኔ ተፈጭ ቡናችን እናደርጋለን። ማሪን ጨምራለሁ። 2 ማንኪያ ማር ነው የምጨምረው አሁን። በደንብ እንዳይወፍር እንዳይቀጥንም፣ ምክንያቱም ፊታችን ላይ ካረግነው በኋላ ማሩ እዛው ፊታችን ላይ ያለ ፊታችን ሙቀት ትንሽ የማቅለጥ ነገር አለው። ስለዚህ እንደዚህ በቃ ያልቀጠነ ያልወፈረ አድርገን ይሄን የሰራሁት ለአንድ ሰው ነው። ለኔ የምትበቃኝን ያህል ነው የሰራሁት። ከፈለግን በእጃችን ከፈለግን ደግሞ በቡርሽ ለስላሳ ፊታችንን የፊት ቡርሽ መቀቢያዎች በሱ አድርገን ፊታችን ላይ እንቀባዋለን። አዎ በደንብ ተዋህዷል እንደምታዩት። ወፍረት መጠን እናሳያችኋለሁ እንዴት እንደሆነች። እዚህ የወፍረት መጠን እንደሱ አድርገን እንጀምራለን። ፊታችን ላይ ቀስ እያደረግን እንቀባለን። እንደምታዩት እኔ እንደምቀባው ከፈለጋችሁት መጀመር ትችላላችሁ። ያው አይናችን አካባቢ መጠንቀቅ አለብን። ሌላው ቀላል ነው እንግዲህ ከ10 እስከ 15 ደቂቃ ወይም እስከ 20 ደቂቃ ድረስ ቆይተን ስንጨርስ እንታጠባለን። ከ20 ደቂቃ በኋላ ተቀብቼ ስጨርስ ምን እንደሚመስል አሳያችኋለሁ። ያው ማር ስለሆነ ብዙም ድርቀት አያሳይም ፊታችን ላይ ማር ስለሚኖረው ብንቆይበትም አያችሁት። በደንብ አድርገን ሙሉ ሰውነታችን ፊታችን ጋር ያንኑ ከንፈራችን ጋር ብዙ ጊዜ እዚህ ከንፈራችን ስር ይጠቅሯል። እሱ አፍንጫችን ጋር በደንብ
ጨርሻለሁ። እስኪ ደርቅ ድረስ ቆይቼ እስከ ሚመጣው ድረስ ማለት ነው 10-15 ደቂቃ ያህል ቆይቼ ተመልሼ መጥቼ ያሳያችኋለሁ። አሁን ምንም አላሻውም፣ ዝም ብዬ ነው ቀብቼ የምተዋው። ከዛ በኋላ ተመልሼ መጥቼ እንዴት እንደሆነ እንዴት እንደመጠጠው አሳያችኋለሁ። ተመልሼ መጥቼ ማለት ነው። ቪዲዮ እስኪያልቅ ድረስ ተከታተሉኝ። እውነት ይጠቅማችኋል። ሰርታችሁ ቤታችሁ መጠቀም ትችላላችሁ። በጣም ቀላል ነው። የተፈጨ ቡና ዱቄት እና ማር ነው ያረኩት። ሌላ ምንም ያረኩት ነገር የለም። ሁለቱም በማድረግ ቆንጆ 10 ደቂቃ ሞልቶኝ ተመልሼ መጥቻለሁ። እንደምታዩት ምጥጥ ብሏል። ብዙም አይደርቅም እንደነገርኳችሁ ማር ስላለው፣ ግን ትንሽ መጠጥ አድርጎታል። አሁን ቀስ አድርጌ ትንሽ እንደዚህ እያረኩኝ ማሳጅ ነገር አረገዋለሁኝ። ቆዳዬ በኬሚካል ባቧራ በአንዳንድ በምጠቀማቸው ፋውንዴሽኖች ሜካፖች የተደፈነ ከሆነ በዚህ አጋጣሚ ይከፈትልኛል፣ የሞተውም ቆዳ ይነሳልኛል። እንደዛ አርጌ ቀስ እያልኩኝ በጣቴ በጥፍራችን እንዳይነካን በጣቴ ቀስ እያልኩኝ አሸዋለሁኝ። ከዛ ምንም አያስፈልገውም። በቀዝቃዛ ውሃ ሙልጭ አርጌ መታጠብ ብቻ ነው። አያችሁት አረገልኝ። ያው ቆዳዬን በጣም ቆንጆ ነው ያደርገኝ። በራሴ በተፈጥሮ አንዳንድ ጥቋቁር ማይጠፉ ብላክ ስፖት ስላለብኝ ነው እንጂ ለእናንተ በጣም የሚስማማችሁ ነው የሚሆነው። አያችሁት ፊቴን በጣም ነው ጽድት ያደርገልኝ፣ ክሊር ያደርገልኝ፣ ብራይት ነው ያደርገው፣ በቃ ነፃ ነው ያደርገው። እና ቤታችሁ ሰርታችሁ ተጠቀሙ መክራችኋለሁ። ይሄ ቪዲዮ ስለተከታተላችሁ በጣም አድርጌ አመሰግናለሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። ቪዲዮ ከጠቀማችሁ ላይክ እና ሼር ኮሜንት ማድረጋችሁ እንዳትረሱ። በሚቀጥለው በሌላ ቪዲዮ እስከምንገናኝ ድረስ መልካሙን ሁሉ እመኝላችኋለሁ። የዛሬ የፊት ማስክ ነበረ። ሰላም።